ሰላም ሰላም የመከታ ቱቶሪያል ተከታታዮች፣ ዛሬ ደግሞ የመጣ ነው በፍሬሽማን ኮርስ በኢኮኖሚክስ ትምህርት። እንግዲህ ሰሞኑን ሚድ ኤግዛም እየደረሰ ስለሆነ ለክለሳ የሚያግዝ ማለት ሁሉንም ሜን ፖይንት ወይም ሜን ሰብቶፒክ ያጠቃለለ አጠር ያለ ኮርስ ይዘን መጥተናል። ከኮርሱ ጋር አብራችሁን ቆዩ። ቻፕተር ዋን እንግዲህ ምንድን ነው ቤዚክ ኦፍ ኢኮኖሚክስ የሚለውን ቻፕተር ይዟል ማለት ነው። በውስጡ መጀመሪያ ዲፊኒሽን ኦፍ ኢኮኖሚክስ እናያለን። ሶ ኢኮኖሚክስ ኢዝ ኤ ሶሻል ሳይንስ ዛት ስቴዲስ ሃው ኢንዲቪዥዋል ቢዝነስ ገቨርንመንት ኤንድ ሶሳይቲስ ሜክ ቾይስ የሚሉትን ነው። ማለት ኢኮኖሚክስ ማለት የሶሻል ሳይንስ ዘርፍ ሆኖ እንዴት ነው እያንዳንዱ ኢንዲቪዥዋል ወይም ቢዝነስ ወይም ገቨርንመንት ያለው የምርጫ አባውት ሃው ቱ ኮሌክት ስኬርስ ሪሶርስ ቱ ሳቲስፋይ አንሊሚትድ ዋንት ኒድ። ስለዚህ ይህንን ስኬር ወይም ማለት ሊሚትድ የሆነውን ሪሶርስ ተጠቅሞ የሰው ልጅ እንዴት ነው ፍላጎቱን ሊያሟላ የሚችለው የሚለውን የሚያጠና የሳይንስ ዘርፍ ነው ማለት ነው። ኢዝ ኦፍን ዲፋይን አዝ ዘ ስቴዲ ኦፍ ስካርሲቲ ኤንድ ቾይዝ። በዚህ ጊዜ ስካርሲቲ እና ቾይዝን ዲፋይን ያደርግልናል ማለት ነው። ስለነዚህ ያጠናል ማለት ነው ኢኮኖሚክስ። ስለዚህ ኢኮኖሚክስ ምንድን ነው ብለናል? ኢኮኖሚክስ ኢዝ የሶሻል ሳይንስ ዊች ስቴዲስ አባውት ኤፊሽንት አሎኬሽን ኦፍ ስካርስ ሪሶርስ ሶ አስ ቱ አቴን ዘ ማክሲመም ፉልፊልሜንት ኦፍ አንሊሚትድ ሂውማን ኒድ። ስለዚህ ኢኮኖሚክስ ምንድን ነው? ይሄ ውስን የሆነውን የተፈጥሮ ሀብት በመጠቀም እንዴት ነው የሰው ልጅ አንሊሚትድ የሆነውን ዋንትና ኒድስ ማሟላት የሚችለውን ብሎ የሚያጠና የሳይንስ ዘርፍ ነው ማለት ነው። ሌላኛው ራሽናልስ ኦፍ ኢኮኖሚክስ። እንግዲህ ቱ ፈንዳሜንታል ፋክቶች አሉ እንግዲህ በኢኮኖሚክስ ማለት ነው። ኢኮኖሚክስ ኢዝ ቢልድ ኦን ቱ ፈንዳሜንታል ፋክትስ ዛት ክሬት ዘ ኒድስ ፎር ቾይስ። ስለዚህ ማለትም ቾይዝ የፈጠራቸው ሁለት ፋክቶች አሉ። እነዚህም አንሊሚትድ ዋንት ነው። እንግዲህ የሰው ልጅ አንሊሚትድ የሆነ ዋንት ፍላጎት አለው፣ የማያልቅ ፍላጎት አለው። ሁለተኛው ደግሞ ስካርሲቲ ኦር ሊሚትድ ሪሶርስ ነው። ስለዚህ የሰው ልጅ አንሊሚትድ ሪሶርስ እንዳለው ነው ደግሞ ሊሚትድ የሆነ ደግሞ የተፈጥሮ ሀብት አለ። ያንን አቻችሎ የመኖር አቅም ምን ይባላል? በኢኮኖሚክስ ውስጥ የሚያጠናው አንዱ ዘርፍ ነው ማለት ነው። ስለዚህ አንሊሚትድ ስንል አሁን ለምሳሌ ሂውማን ዲዛየር ፎር ጉድስ ሰርቪስ ኮምፎርት አር ኢሴንሻሊ ኢንስቴብል ነው። ስለዚህ የሰው ልጅ ፍላጎት የተለያዩ አገልግሎቶች እንዲሁም ምቾት የሚሹ ሰርቪሶችን ለማግኘት አንሊሚትድ የሆነ ወንት አለው ማለት ነው። እዚህ ጋር ሁለተኛ ላይ የምናየው ሊሚትድ ስኬርስ ሪሶርስ የምንለው ይሄ ማለትም ውስን ነው። የተፈጥሮ ሀብት እንግዲህ ከሰው ልጅ ፍላጎት ጋር እኩል ሊሆን አይችልም። ማለት የሰው ልጅ ፍላጎት አንሊሚትድ ነው፣ ተፈጥሮ ደግሞ ሊሚትድ ነው። ማለትም ነን ሪሌብል ሊሆን ነው ማለት ነው። ሶ ዘ ሪሶርስ ላንድ፣ ላቦር፣ ካፒታል አቬይላብል ቱ ሳቲስፋይ ዚዝ ዋንትስ አር ፋይናይት። ስለዚህ ይህም ፍላጎትን ለማሟላት እነዚህ ያልቃሉ ማለት ነው ሰዎች ይጠቀማሉ። ሌላኛው ስኮፕ ኦፍ ኢኮኖሚክስ እናያለን። ስለዚህ ዘ ፊልድ ኤንድ ስኮፕ ኦፍ ኢኮኖሚክ ኤክስፓንድ ራፒድሊ ኤንድ ሃዝ ካም ቱ ኢንክሉድ ቫስት ሬንጅ ኦፍ ቶፒክ ኤንድ ኢሱ በውስጡ ይዟል ማለት ነው። ስለዚህ ኢኮኖሚክስ የማይገባበት እንትን የለም እንደማለት ነው። ስለዚህ አሁን ለምሳሌ ኢኮኖሚክስ ዲፈረንት የሆኑ ሳብጀክቶች ዲቨሎፕ ሆኗል። ለምሳሌ ዲቨሎፕመንት ኢኮኖሚክስ፣ ኢንዱስትሪያል ኢኮኖሚክስ፣ ትራንስፖርት ኢኮኖሚክስ፣ ዌልፌር ኢኮኖሚክስ፣ ኢንቫይሮንመንታል ኢኮኖሚክስ ኤንድ ሶን ብዙ ኢኮኖሚክሶች አሉ። ግን ሞደርን ፎርምድ ሞደርን ኢኮኖሚክስ የሚባሉት ቱ ሜጀር ብራንችስ አለው። እሱም ማይክሮ ኤንድ ማክሮ ኢኮኖሚክስ ይባላሉ ማለት ነው። እነሱን እያንዳንዱን እናያለን ማለት ነው። ማይክሮ ኢኮኖሚክስ ዘ ስቴዲ ኦፍ ኢንዲቪጁዋል ኢኮኖሚክ ዩኒት ላይክ ሃውስሆልድ ኤንድ ፊርምስ። ስለዚህ ማይክሮ ስንል ምንድን ነው? ማይክሮ ማለት ራሱ ምንድን ነው? ስሞል ማለት ነው አይደል? ስለዚህ የኢንዲቪጁዋል ፓርቱ ነው የሚያጠናው እዚህ ላይ ማለት ነው። የኢንዲቪጁዋሉን
ሃውስሆልድ ወይም ፊርም ያለውን የኢኮኖሚ ስታተስ የሚያጠና ነው። ኢትስ ፎከስ ኦን ሰፕላይ ኤንድ ዲማንድ። በዚህ ጊዜ ሰፕላይ ኤንድ ዲማንድ ላይ ፎከስ ያደርጋል። ኤንድ ፕራይስ ኤንድ ዲሲሽን ሜኪንግ ፎር ስፔሲፊክ የሆነ ማርኬት ላይ ዲሲሽን ሜኪንግ ያደርጋል ማለት ነው። ስለዚህ በማይክሮ ኢኮኖሚክስ ላይ ፕራይስ ኦፍ ሲንግል ፕሮዳክት ለምሳሌ ፊርምስ ዲሲሽን ኦን ሃው መኒ ወርከር ቱ ሂር ከስተመር ቢሄቪየር ፎር ስማርትፎን የተለያዩ ነገሮችን። ስለዚህ ይሄ ዲስከስመር ሃው ኢኩሊብሪየም ኦፍ ዘ ኮስተመር ፕሮዲውሰር ኦር አን ኢንዱስትሪ አቴንድድ የሚለውን የሚያጠና ነው ማለት ነው። ስለዚህ ማይክሮ ኢኮኖሚክስ ሀሳቡ የሚያደርገው ኢምባላንስ ቢትዊን ዲማንድ እና ሰፕላይ ሪዞልቭ ባይ ቼንጅን ፕራይስ ነው። ስለዚህ በማይክሮ ኢኮኖሚክስ ጊዜ ይሄ ኢምባላንስ ሲፈጠር በዲማንድ እና በሰፕላይ በአቅርቦት እና በፍላጎት መካከል አለመጣጣም ወይም ባላንስ አለመሆን ሲፈጠር ሪዞልቭ የሚያደርገው ፕራይሱን ቼንጅ በማድረግ ነው ማለት ነው። ስለዚህ ራይዝ ኢን ፕራይስ ብሪንግ ፎርዝ አዲሽናል ሰፕላይ ሊኖር ይችላል። ኤንድ ፋሊንግ ኢን ፕራይስ ብሪንግ ፎርዝ አዲሽናል ዲማንድ ሊኖር ይችላል ማለት ነው። ስለዚህ ምን እስከሚል ድረስ አንቲል ሰፕላይ ኤንድ ዲማንድ አር ዋንስ አጌን ኢን ባላንስ እስከሚሆን ድረስ ማለት ነው። ሌላኛው እዚህ ጋር ሌላ ሁለተኛው ማክሮ ኢኮኖሚክስ ነው። ዘ ስቴዲ ኦፍ ዘ ኢኮኖሚ አስ ኤ ሆል ነው። ስለዚህ የማይክሮ ኢኮኖሚክስ ደግሞ አስ ኤ ሆል የሚያጠናው ማለት ነው። ኢኮኖሚ ማለት የአንድ ሀገሩን አጠቃላይ ሁኔታውን ናሽናል ነው። ኢት ፎከስ አግሪጌት ኢን ቫሪየብል ላይክ ሎካል አውትፑት፣ ኢንፍሌሽን፣ የዋጋ ግሽበት፣ አንኤምፕሎይመንት፣ የስራ አጥነት እንዲሁም ኢኮኖሚካል ግሮዝ ላይ ያተኮረ ነው ማለት ነው። ስለዚህ ይሄ ማይክሮ ኢኮኖሚክስ ምንድነው? አዘሆል ነው ኮንሲደር የሚያደርገው ፖሲቢሊቲ ናሽናል ኢኮኖሚክስ ላይ ነው ማለት ነው። ኮንሲደር ማድረግ አግሪጌት ነው፣ አጠቃላይ ድምሩን የሀገሪቷን ድምር የሚያጠና ነው። ናሽናል ኦር ኢንተርናሽናል ሊሆን ይችላል ማለት ነው። በዚህ ጊዜ ምንድን ነው ቅድም እንዳልኳቸው ማይክሮ ኢኮኖሚክስ ላይ ኒድ እና ሰፕላይ ኢምባላንስ በሚሆንበት ጊዜ የሚያደርገው መፍትሄ ምንድን ነው? ፕራይስ ቼንጅ የማድረግ ነው ማለት ነው። እዚህ ማይክሮ ኢኮኖሚክስ ላይ ደግሞ ዋና ሪሶልቭ የሚያደርገው ቢትዊን ሰፕላይ ኤንድ ዲማንድ ኢምባላንስ በሚሆንበት ጊዜ ካን ቢ ሪዞልቭ ባይ ቼንጂን ኳንቲቲስ ነው። ኳንቲቲ አስተውሱ፣ ኳንቲቲ ራዘር ዛን ኢትስ ፕራይስ። ፕራይሱን ከመቀየር ይልቅ ኳንቲቲው ነው ቼንጅ የሚያደርገው ማለት ነው። ሶ ዚስ ቢዝነስ ሜይ ቢ ስሎው ቱ ቼንጂን ፕራይስ ቼንጅ ሊያመጣበት ይችላል ማለት ነው። ስለዚህ ፕሪፈሪንግ ኢንስቴድ ኦፍ ኤክስፓንድ ኦር ኮንትራክት ፕሮዳክሽን አንቲል ሰፕላይ ባላንስ ዲማንድ። ስለዚህ ሰፕላይ እና ዲማንድ ባላንስ ከሚሆን ድረስ የኳንቲቲው መጠን የመጨመር ወይም የመቀነስ ሂደት ነው የሚያደርገው ማለት ነው። ለምሳሌ እዚህ ጋር ናሽናል ጂዲፒ ግሮዝ ሬት፣ ገቨርንመንት ፖሊሲስ ቱ ኮንትሮል ኢንፍሌሽን ማለትም መንግስት የዋጋ ግሽበትን ኮንትሮል የሚያደርግበት ሂደት ሲኖር፣ ኤንድ ናሽናል አንኤምፕሎይመንት ሬት ማለት ስራ አጥነት በሚኖርበት ጊዜ የሚቆጣጠረው ይህ ማክሮ ኢኮኖሚክስ ነው ማለት ነው። ሌላኛው እዚህ ጋር እንግዲህ የተለያዩ የኢኮኖሚክስ ፐርስፔክቲቮች አሉ ማለት ነው። ኢኮኖሚክስ አናላይዝ ፍሮም ቱ ፐርስፔክቲቭ አሉት፣ ፖዘቲቭ ኤንድ ኔጌቲቭ ፐርስፔክቲቭ፣ ኖርማቲቭ ኢኮኖሚክ ፐርስፔክቲቭ ናቸው። ሶ ፖዘቲቭ ኢኮኖሚክስ ምንድነው? ዴል ዊዝ ፋክት ነው። ኬዝ ኤንድ ኢፌክት ሪሌሽንሽፕ ማለት ይሄ እውነታው ነው። ስለ አንድ ኢኮኖሚ እውነታውን ነው የሚናገረው። ኤንድ ዋት ኢዝ ኢት ኢዝ ኦብጀክት ኤንድ ካን ቢ ቴስትድ ዊዝ ዳታ ነው። ስለዚህ ፖዘቲቭ ኢኮኖሚክስ የምንለው ምንድን ነው? ኢት ኮንከርን ዊዝ አናላይዝ ፋክት ኤንድ አቴምፕት ቱ ዲስክራይብ ዘ ወርልድ አስ ኢት ኢዝ። ሶ ኢት ትራይ ቱ አንሰር ዘ ኩዌሽን ዋት ወዝ፣ ዋት ኢዝ ኦር ዋት ዊል ቢ። ስለዚህ ኢት ዳዝ ኖት ቼንጅ ኤ ሲስተም ኢን አስ ጉድ ኦር ባድ ቤተር ኦር ወርዝ ብሎ አይገመግምም፣ ጀጅ አይሰጥም። ስለዚህ ፋክቱን ነው የሚናገረው፣ የአንድን ኢኮኖሚ እውነታውን ነው የሚናገረው ማለት ነው። ለምሳሌ እዚህ ጋር አን ኢንክሪዚንግ ሚኒመም ዌጅ ሊድ ቱ ሃየር አንኤምፕሎይመንት አሞንግ ቲኔጀርስ። እንግዲህ ኢንክሪዚንግ ሚኒመም ዌጅ ሊድስ የሚያደርገው ማለት አነስተኛ የሆነ
የደሞዝ እጥረት በሚጨምርበት ጊዜ ሀየር የሆነ አንኤምፕሎይመንት ቲኔጀሮች ሊፈጠሩ ይችላሉ ማለት ነው። እጥረት ሲኖር የደሞዝ እጥረት ሲኖር ዘ ከረንት ኢንፍሌሽን ሬት ኢን ኢትዮጵያ 3% ቢል ይሄ እውነታውን ፋክት ነው ማለት ፋክት ላይ ዲፔንድ ነው የሚናገረው ከረንት። ስለዚህ በዚህ ጊዜ ምንድን ነው እዚህ ጋር ፎከስ ማድረግ ያለብን ዲስአግሪመንት ኦን ፖዚቲቭ ስቴትመንት ካን ቢ ቼክድ ባይ ሉክ ኢን ዘ ፋክት። ስለዚህ ፋክቱን በማየት እዚህ ጋር ማስተካከል እንችላለን ማለት ነው። ስለዚህ ዲስአግሪመንት በሚፈጠርበት ጊዜ በፖዚቲቭ ኢኮኖሚክ ላይ ቼክ ማድረግ ይቻላል። ባይ ሉኪንግ ኢን ፋክት ቼክ ማድረግ እንችላለን ማለት ነው። ሌላኛው ኖርማቲቭ ኢኮኖሚክስ ነው። ኢት ኢንቮልቭስ ጀጅመንት። አንደኛው ጀጅመንት ኦፒኒየን የሚያቀርብ ነው። ስለ አንድ ኢኮኖሚ ጀጅመንት ወይም ኦፒኒየን ነው የሚያቀርበው። ዋት ቱ ቢ ወደፊት ምን ሊሆን ይችላል ብሎ ነው ሀሳቡን የሚተነበየው ማለት ነው። ስለዚህ ፋክት ላይ ዲፔንድ ይሆን አይደለም ማለት ነው። ኢት ኢዝ ሰብጀክቲቭ ኤንድ ቤዝድ ኦን ኢቲካል ኦር ሞራል ቪው ላይ ተመስርቶ የሚያጠና ነው ማለት ነው። ኤግዛምፕል ዘ ገቨርንመንት ሹድ ራይዝ ሚኒመም ዌጅ ይላል። አሁን እዚህ ጋር ሹድ ቢ እነዚህ ኦግዚለሪ ቨርቦችን በብዛት ይጠቀማል። ኢንፍሌሽን ኢዝ ቱ ሃይ ኤንድ መስት ቢ ሪዲዩስድ ምናምን ይላል። ይህንኛው ምንድነው ኦቱ ሹድ ኒድ የሚሉ ቃላት ኦቱ የሚሉ ቃላቶችን የሚጠቀም ነው ማለት ነው። ስለዚህ ኤኒ ዲስአግሪመንት በሚፈጠርበት ጊዜ ደግሞ እዚህ ጋር ይሄ ኖርማቲቭ ኢኮኖሚክስ ላይ በምን ቼክ ማድረግ ይቻላል ማለት ነው? ባይ ቮቲንግ በድምፅ ብልጫ ነው ማለት ነው። ይህንን ኢኮኖሚክስ እንትን ማድረግ የምንችለው ቼክ ማድረግ የምንችለው። ሌላኛው ኢንዳክቲቭ ኤንድ ዲዳክቲቭ ሪዝኒንግ ኢን ኢኮኖሚክስ የሚለውን የተለያዩ አናላይዝ ወይም ሎጂካል ቲዎሪዎች አሉ ማለት ነው በኢኮኖሚክስ ላይ። ኢንዳክቲቭ ሪዝኒንግ ስንል ዘ ፕሮሰስ ኦፍ ድራይቪንግ ጀነራል ፕሪንሲፕል ኦር ቲዎሪስ ፍሮም ስፔሲፊክ ኦብዘርቬሽን ኢን ዳታ። ስለዚህ ኢንዳክቲቭ ሪዝኒንግ ስንል የሆነ ጀነራል ፕሪንሲፕልን የምናገኘው ከሆነ ስፔሲፊክ ተነስተን ነው ማለት ነው። ስለዚህ ኢት ሙቭ ፍሮም ስፔሲፊክ ቱ ጀነራል። በመጀመሪያ ላይ የምናደርጋለን ስቴፖች አሉ ማለት ነው። እዚህ ኢንዳክቲቭ ሪዝኒንግ ላይ የምንጠቀማቸው ስቴፖች አንደኛው ሰሌክቲቭ ፕሮብሌም ፎር አናላይሲስ፣ ሁለተኛው ኮሌክሽን፣ ክላሲፊኬሽን ኤንድ አናላይዝ ዳታ፣ ሶስተኛው ኤስታብሊሽንግ ኬዝ ኤንድ ኢፌክት ሪሌሽንሽፕ የሚሉትን የምናየው ነው ማለት ነው። ቢትዊን ኢኮኖሚክ ፌኖሜና እነዚህ የኢንዳክቲቭ ሪዝኒንግ ኢኮኖሚክስ ሎጂኮች ናቸው ማለት ነው። ሌላ ሁለተኛ ለምሳሌ እዚህ ላይ እንደ ኤግዛምፕል የምናየው ኦብዘርቪንግ ዛት 100 ፒፕል ቦት አምብሬላ ዌን ኢት ኢዝ ሬን ዘ ኮንክሉድ ዛት ፒፕል ባይ አምብሬላ ዌን ኢትስ ሬን። ምንድነው አሁን እዚህ ጋር ከስፔሲፊክ ወደ ጀነራል ነው። 100 ሰዎቹ የዝናብ ጃንጥላ ገዙ። ስለዚህ ኮንክሉዱ ምን ያደርጋል መሰለህ? ፒፕል ባይ አምብሬላስ ዌን ኢት ኢዝ ሬን። ስለዚህ ሰዎች ዝናብ ሲዘንብ አምብሬላ መግዛት አለባቸው። ስለዚህ ከ100 ፒፕል ተነሱ ጀነራል አጠቃላይ ፒፕሉን ነው እዚህ ጋር። ስለዚህ ዋና መያዝ ያለባችሁ እዚህ ጋር ኢንዳክቲቭ ሪዝኒንግ ላይ የሆነን ጀነራል ፕሪንሲፕል ሲያወጣ ወይም ቲዮሪን ሲያወጣ ከየተነሱ ነው? ከስፔሲፊክ ኦብዘርቬሽን ወደ ጀነራል ነው የሚሄደው ማለት ነው። እንትኑ የሚያሳየው ከስፔሲፊክ ወደ ጀነራል እንደሚሄድ ነው ማለት ነው። ሌላ ሁለተኛው ዲዳክቲቭ ሪዝኒንግ ነው። ዘ ፕሮሰስ ኦፍ ስታርቲንግ ዊዝ ጀነራል ቲዮሪ ኦር ፕሪንሲፕል ኤንድ ዩዚንግ ሎጂክ ቱ ሪች ስፔሲፊክ ኮንክሉዥን ኦር ሃይፖቴሲስ። ስለዚህ ይሄ ደግሞ የዛንኛው ተቃራኒ ከጀነራል ተነሱ ወደ ስፔሲፊክ ነው የሚደርሰው። ከጀነራል ተነሱ ወደ ስፔሲፊክ። ስለዚህ ጀነራል ስፔሲፊክ የሚለውን ያህል ማለት ነው። አንደኛ እዚህ ጋር አሁን ስቴፖች አሉ። ይሄንን ዲዳክቲቭ ሪዝኒንግ ኢኮኖሚክስ አናላይዝን ለማጥናት አንደኛው ፕሮብሌም አይዴንቲፊኬሽን፣ ያ ችግር ምን እንደሆነ አይዴንቲፋይ እናደርጋለን። ሁለተኛው ስፔሲፊኬሽን ኦፍ አሰምፕሽን ነው። እዛ ፕሮብሌም ላይ የተለያዩ አሰምፕሽኖች እናቀርባለን። ፎርሙሌቲንግ ሃይፖቴሲስ፣ ቴስቲንግ ዘ ቫሊዲቲ ኦፍ ሃይፖቴሲስ የሚለውን እናቀርባለን። ኤግዛምፕል ስታርቲንግ ዊዝ ዘ ቲዮሪ ዛት ፒፕል ባይ አምብሬላ ዌን ኢትስ ሬን። ሰዎች ምን ህዝቦች ምን ለዝናብ ሲሉ ምን አምብሬላ ይገዛሉ አለ። ስለዚህ ጀነራል ነው። ፒፕል የሚለው ራሱ ምንድን ነው? ጀነራል ነው ማለት ነው።
ከዛን ኤንድ ኮንክሉድ ዜርፎር ጆን ዊል ቢ ባይ አምብሬላ ቱዴይ ኢፍ ኢትስ ሬን። ስለዚህ ጆን ምን ማለት አለበት? አሁን አንድ ሰው ነው፣ ሲንግል ነው እዚህ ጋር ዊል ባይ አን አምብሬላ ቱዴይ ኢፍ ኢትስ ሬን፣ ዛሬ ዝናብ ሊጥል ስለሚችል እሱም እንደዛው ጃንጥላ ይገዛል እያለ ነው። ስለዚህ ዋና እዚህ ጋር ዲዳክቲቭ ሪዝኒንግ ላይ መያዝ ያለብን የሆነ ቲዮሪን ወይም ፕሪንሲፕልን ለማግኘት ከጀነራል ቱ ወደ ስፔሲፊክ ነው የሚጓዘው ማለት ነው። ስለዚህ እንግዲህ በአጠቃላይ ለመከለስ ያህል እስካሁን ያሉትን ዩኒቶች አይተናል ማለት ነው። እንግዲህ ብዙ ርዕሶችን ሰብ ቶፒኮችን ነክተናል። በቀጣይ ደግሞ አሪፍ ቀጣዩን ፓርቶችን የዩኒት ዋንን እንደዚህ በቀላሉ ለሚድም በሚያዘጋጅ መልኩ ይዘን እንድንመጣ ሰብስክራይብ ቻናሉን ሰብስክራይብ እንዲሁም ለጓደኞች ሼር እያደረጋችሁ ጠብቁን። የመጀመሪያው እንግዲህ ዲፊዥን ኦፍ ኢኮኖሚክስ አይተናል፣ ራሽናል ኦፍ ኢኮኖሚክስ እንዲሁም እነዚህ አንሊሚትድ ዋንት እና ሊሚትድ ስኬር ሲሆኑ ስኮፕ ኦፍ ኢኮኖሚክስ አይተናል። እነዚህ ስኮፕ ኦፍ ኢኮኖሚክስ የሚባሉት በውስጡ ማክሮ እና ማይክሮ እንደሚይዙ፣ ሌላኛው ፖዚቲቭ ኖርማቲቭ ኢኮኖሚክስን አይተናል። ሌላኛው ደግሞ 1.33 ኢንዳክቲቭ ኤንድ ዲዳክቲቭ ሪዝኒንግ የሚባሉትን አይተናል፣ በውስጡ የተለያዩ ባህሪያትን እንደሚይዙ። ኔክስት ኮርስ ላይ ደግሞ ኔክስት ፓርት ኮርስ ኮንሰፕት ደግሞ ስለ ስካርሲቲ፣ ኦፖርቹኒቲ ኮስት ኤንድ ፕሮዳክሽን ፖሲቢሊቲ ፍሮንቴር ኦር ፖሲቢሊቲ ፕሮዳክሽን ከርቭ እናያለን። ስለዚህ ይሄ መከታ ቱቶሪያል ዋኤምኤስ ዩቲዩብ ነው። እስከዛ ሰብስክራይብ እያደረጋችሁ ጠብቁን። እናመሰግናለን።